ሚና ያላቸው ሶስት ነገሮች አሉ። እነዚህ ሶስት ነገሮች ከቀየራችሁ እኔ ትልቅም ትንሽም ደሃም ሀብታምም ያገባችሁም ያላገባችሁም ስራ የጀመራችሁም ብቻ በህይወታችሁ ይሄንን ሶስቱን ነገር ከህይወታችሁ ካስወገዳችሁ በመልካሙ ነገር ከተካችሁ እመኑኝ የሆነ ለውጥ ዛሬውኑ ራሳችሁ ላይ ማየት ትጀምራላችሁ። እሱም ምንድነው? እንግዲህ የሰው ህይወት ከሚያበላሹ በጣም መጥፎና በጣም ከባድ ከሚባል ነገር አንዱ መጥፎ ልማድ። እንደ መጥፎ ልማድ የሰውን ህይወት የሚያበላሽ የለም። እንደ መጥፎ ልማድ የሰውን ህይወት ምስቅልቅል የሚያወጣ የለም። እንደ መጥፎ ልማድ ሰውን የሚጎዳ ምንም ነገር የለም። አንድ በጣም መጠጥ የሚጠጣ ሰው በጣም ሱሰኛ ነው የምትሉ ሰው ጤናውንም ጎርቶ ስሙንም ጎርቶ ክብሩንም ጎርቶ ራሱንም ጎርቶ አጠገቡ ያለውንም ሰው ይጎዳል። በየትኛውም ሱስ ያለ ሰው በመጠጥ ሱስ ያለ ሊሆን ይችላል፣ በጫት ሊሆን ይችላል፣ በሴት ሱስ ሊሆን ይችላል፣ ስራ በመፍታት ስላለ ባለመስራት ሱስ ሊሆን ይችላል። ይሄ ኔጌቲቭ ነገር ብቻ ከማሰብ አንፃር የሚሄድ ሰው ይሄ ኔጌቲቭ ነገር ብቻ የሚያስብ ሰው ሊሆን ይችላል። ብቻ መጥፎ ልማድ የገነባ ሰው ህይወቱን ወደ መጥፎ ህይወትን ወደ ገሃነም እንግዲህ ፖዚቲቭ ነገሮች ጽድቆች፣ ቀናነት፣ መልካምነት አድርገኛን ወደ ገነት የሚያስገቡን ኔጌቲቭ ነገሮች ደግሞ መጥፎ ልማድ ማለት እኛን ገሃነም የሚያስገቡን ማለት በነፍስ ስንመጣ በኖርማሉ ስጋዊ ደግሞ ስናስባቸው በዚህ ምድር ላይ የምድር ህይወታችንን ገሃነም የሚያደርጉ መጥፎ ልማዶች ናቸው። ሲታዩ በትንሽ የሚጀመሩ ነገር ግን በትልቅ ጥረት ሊወጣባቸው የማይችሏቸው ቀስ ብለን የምንጀምራቸው በጣም በቀላል የምንጀምራቸው በከባድ ጥረት ግን የማንወጣባቸው ነገሮች ናቸው። መጥፎ ልማዶች ስንገነባቸው በጣም ትንሽ ነው። ቀስ ብለን የምንገነባው ቀስ ብለን የምንገባባቸው ቀስ ብለን የገባ ነው። ልክ መጠጥን ሰው ልጅ መጀመሪያ ቀን በውሃ ይጠጣል፣ ከዛ በኋላ እንደ ውሃ ይጠጣል የሚባል ነገር አለ። መጀመሪያ መጥፎ ልማድን ስንገነባ ቀስ ብለን በትንሽ በትንሹ ነው። በህይወታችሁ ከ15 ወይ ደግሞ ከ16 ወይ ከ18 ዓመት ጀምሮ እስከ 50 ዓመት ያላችሁ ሰዎች በህይወታችሁ ማስወገድ ያለባችሁ ከዛ በኋላም ልማዱ አለ፣ ነገር ግን የተወሰነ ይቀንሳል። ልማድ በነገራችን ላይ እስከ ዕድሜ ልክ ለምሳሌ በ16 ዓመታቸው ወይ ደግሞ በ20 ዓመታቸው ተጋብተው አሁን እሷ 60 ዓመት ሞልቷት እሱ 70 ዓመት ሞልቶት ስቲል የሚሳደቡ ሰዎች አሉ። መጥፎ ልማድ ማለት ይሄ ስቲል የሚሳደቡ ስቲል የሚሰድባት የማያመሰግናት የሚተቻት አሁንም የምትተቸው የምትሰድበው የምትንቀው እስካሁን ድረስ ንቀት ቤታቸዋል። ይሄ ነው መጥፎ ልማድ። ለሱም መጥፎ ልማድ ነው፣ ለሷ መጥፎ ልማድ ነው። መጥፎ ልማድ ደግሞ ያንተንም ህይወት ያበላሻል፣ የሷንም ህይወት ያበላሻል፣ ጤናህንም ያበላሻል፣ አስተሳሰብህንም አመለካከትንም እያንዳንዱ ነገርህን ያበላሻል። እና በተቻላችሁ መጠን መጀመሪያ ከህይወታችሁ ማስወገድ ያለባችሁ አንድ ነገር ቢሆን መጥፎ ልማድ። መጥፎ ልማድ እንዴት ማስወገድ እንችላለን? መጀመሪያ ጻፏቸው። ምንድነው ያንቺ መጥፎ ልማድ? ምንድነው ያንተ መጥፎ ልማድ? ጻፋቸው። ጥሩ ልማዶች ምንድናቸው? ስራ ጻፋቸው። ከዛ በኋላ ጥሩ ልማድ ላይ ስራ። ከዛ በኋላ መጥፎ በራሱ ጊዜ እየጠፋ ይሄዳል። ጥሩ ነገሮች ላይ ጥንካሬ ላይ እየሰራ በሄድክ ቁጥር ያ ደካማ ጎን የምትለው ወይ መጥፎ ጎን የምትለው ወይ ደግሞ መጥፎ ልማድ የምትላቸው እነሱን እየተውካቸው ትመጣል። የምትፈልገው ነገር ላይ የምታስበው ነገር ላይ የሚጠቅም ነገር ላይ ትኩረት ማድረግ ስትጀምር